ጋሺ አሁን እኮ ይሄ ሷኳን ሞተች አጥፋው የውሉት ጋሺ ኢንሻአላህ ሰይዳታል 2 ሚሊዮን ሪያል የሚባለው ብር ከየት አምጥተን እንከፍላለን? አቅማችን ደካማ ነው፣ ደካማ ነን። ስትሄድ ገና መሬታችን ሽጠን ነው የላክናት። እናንተን ለውጣለሁ አይዟችሁ ትምህርትሽ ተማሪ አልማርም ሳውዲ አረቢያ ሄጄ እናንተን ለውጣለሁ አለችኝ። እሺ ብለን ያለን ነገር ሽጠን ላክናት። ስንልካት ገና ቋንቋ ሳትለምድ ምንም ነገር ሳታቅ ይሄን ገጠማት በ5 ወሯ። እባካችሁ አጨክኑ፣ ማንሽን ወላዲውን አጨክኑ እባካችሁ፣ ያላችሁ ነገር እርዱ። ከ2005 ጀምሮ እስከ ዛሬ በሳውዲ አረቢያ በሪያድ ከተማ መለዝ እስር ቤት በሚባል ጨለማ ማሰቃያ እስር ቤት ነው የምትገኘው ልጃችን። ይኸው 11 ዓመት ከታሰረች በኋላ 2 ጊዜ የሞት ፍርድ ወጥቶባት ከቤተሰብና ከአንዳንድ አካላት ጋር በጋራ በመሆን የሞት ፍርዱን በይግባኝ ወደ ገንዘብ እንዲቀየር የተደረገበት ሁኔታ ነበርና ይሄ ገንዘብ ደግሞ በ1 ዓመት ውስጥ ነበረ ትክፈል የተባለው 2 ሚሊዮን ሪያል ነው እየተጠየቅ ነው። 2 ሚሊዮን ሪያል የሳውዲ ሪያል ገንዘብ ነውና ይሄንን ደግሞ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ በመላው ዓለም የምትገኙ የፋሲካ ቲዩብ ቤተሰቦች ሰላም፣ እንዴት ናችሁ? በያላችሁበት ቦታ ሰላም፣ ጤና፣ ደስታ፣ ፍቅር ጋሺ አሁን እኮ ይሄ ሷኳን ሞተች